ላምጤና ስትልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። በመጪው የ2018 ምርጫ ብልጽግና ለታማኝ ተቋሚዎች 15 በመቶ የህዝብ ተወካዮች ምክር ቤት መቀመጫዎችን ሊሰጥ መሆኑ ታወቀ። ከወዲሁ የምክር ቤት ወንበሮች ድልድል በብልጽግና በኩል ተዘጋጅቶ የምርጫው ሂደት መጠናቀቅን ብቻ እየጠበቀ መሆኑን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። አብይ አህመድ በህዝብ ተወካዮች ምክር ቤት በተደጋጋሚ የሚገልጻቸውና መጪው ፓርላማ ምን መምሰል እንዳለበት አስቀድሞ ውጤቱን የሚናገርበትን ሁኔታ በማስታወስ ብልጽግና ከወዲሁ በሚቀጥለው ፓርላማ በተለይ ታማኝ ለሆኑ ተቋሚ ፓርቲዎች መቀመጫዎችን ደልድሎ ያጠናቀቀ መሆኑን ነው በተለይ ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። በህዝብ ተወካዮች ምክር ቤት ከሚገኙ ወንበሮች 15 በመቶ ታማኝ ተቋሚ ተብለው በአብይ አህመድ ተቀባይነት ያገኙት ኢዜማና አብን 14 በመቶውን የሚወስዱ ሲሆን ቀሪው 1 በመቶ በሌሎች በተመሳሳይ ቁመና ላይ ለሚገኙ ታማኝ የፖለቲካ ፓርቲዎች እንደሚከፋፈል ተመልክቷል። ኢዜማ 10 በመቶ፣ አብን 4 በመቶ የምክር ቤት ወንበሮችን የሚወስዱ ሲሆን ለዚህም ከወዲሁ የምርጫ ወረዳዎች ተለይተው እጩዎች እንዲመደቡ በገዢውና በታማኝ ተቋሚ ፓርቲዎች መሃል ውይይት እየተካሄደ እንደሆነም ከደረሰን መረጃ ለማወቅ ተችሏል። ኢዜማና አብን በምክር ቤቱ የሚያስገቧቸው ተወካዮቻቸው በብልጽግና የሚመለመሉ እንደሚሆኑና በተቋሚ ስም በፓርላማ የብልጽግና ተልዕኮ ለማስፈጸም የሚችሉ መሆናቸው ተረጋግጦ ሂደት ውስጥ እንዲገቡ የሚደረጉ መሆኑንም በደረሰን መረጃ ላይ ተመልክቷል። መረጃውን ያደረሱን ወገኖች እንደገለጹት የምርጫ ውጤቱ ከወዲሁ በብልጽግና ጓዳ ተቀምሮ አልቋል። በህዝብ ተስፋና ህይወት ላይ ቁማር የሚጫወተው የብልጽግናው አገዛዝ የአገሪቱን ሀብት በማባከን ውጤቱ ያለቀለትን ምርጫ ለማካሄድ ሂደቱን ማስቀጠሉን በመጥቀስ የኢትዮጵያ ህዝብ ከምርጫው ራሱን ማቀብ ይገባዋል ሲሉ መልእክት አስተላልፈዋል። ምርጫ ቦርድን በቁጥጥሩ ስር አድርጎ የፈለገውን በማስፈጸም ላይ የሚገኘው የአብይ አህመድ አገዛዝ ምርጫ የሚመስል ምርጫ በማድረግ ለሚቀጥሉት 5 ዓመታት በህጋዊ መንገድ ስልጣን የያዘ መንግስት በሚል ለመቀጠል ከፍተኛ ርብርብ እያደረገ ሲሆን የ2013ቱን አይነት 99 በመቶ አሸናፊነትን በመቀየር 15 በመቶ ታማኝ ተቋሚዎች ምክር ቤቱን በመሙላት ዓለም አቀፉ ማህበረሰብን ለማደናገር መዘጋጀቱን ነው በደረሰን መረጃ ላይ ተገለጸው። ከታማኝ ተቋሚዎች ዋና ዋና መሪዎች ፓርላማ እንዲገቡ የሚደረግ ይሆናልም ተብሏል። የምርጫው መቀዛቀዝና የህዝብ ትኩረት መነፈግ ያሳሰበው የብልጽግናው አገዛዝ የሚቆጣጠራቸው መገናኛ ብዙሃን ህዝቡን የማነቃቃት ሰፊ የቅስቀሳ ስራ እንዲያከናውኑ በልዩ ሁኔታ መመሪያ ማውረዱም ታውቋል። ፋኖን ጨምሮ የተለያዩ ታጣቂዎች የትጥቅ እንቅስቃሴ በሚደረጉባቸው ቀጠናዎች ምንም አይነት ምርጫ እንደማይካሄድና በዚህ ሂደት ላይ የሚሳተፉ ወገኖች ለሚደርስባቸው ማንኛውም አይነት ጥቃት ኃላፊነቱን እንደማይወስዱ የሚገልጽ መግለጫ እያዘጋጁ እንዳለም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በኦሮሚያ ክልል ምስራቅ አርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚፈጸመው ግድያ ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄና የኦሮሞ ነጻነት ሰራዊት ድርጊቱን በማውገዝ መግለጫ አውጥተዋል። በብልጽግናው አገዛዝ ስር የወደቀው የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮ አወዛጋቢ የሆነ ሪፖርት ማውጣቱም ተመልክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ግድያው እንዲቆም ጥሪ አድርጓል። የኢትዮጵያ እስልምና ጉዳዮች ምክር ቤትም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየተፈጸመ ያለው ግድያ በአስቸኳይ እንዲቆም ጠይቋል። የፖለቲካና የእምነት ተቋማት ስለ ምስራቅ አርሲው የኦርቶዶክስ ተዋሕዶ እምነት ተከታዮች ግድያ አቋም ይዘው እያወገዙ ባለበት በዚህ ወቅት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ዝምታን መምረጡ አነጋጋሪ ሆኗል። የፋኖ ኃይሎችን እያወገዘ በርካታ መግለጫዎችን በማውጣት በኦሮሚያ ክልል የሚደረጉ ግድያዎችን ሲኮንን የነበረው ኦፌኮ ለምስራቅ አርሲው የኦርቶዶክስ እምነት ተከታዮች ግድያ ጀርባውን መስጠቱን ነው ለማወቅ የተቻለው። በምስራቅ አርሲ እንደገና እንደ አዲስ ባገረሸው የኦርቶዶክስ እምነት ተከታዮች ግድያ በ3 ቀናት ውስጥ ብቻ 40 የእምነቱ ተከታዮች የተገደሉ ሲሆን ከ10 በላይ የሚሆኑ ቆስለው በሕክምና ጣቢያዎች ይገኛሉ። ዛሬ ከስፍራው ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው ተጨማሪ 3 ሰዎች ተገድለዋል። ከባለፈው ሳምንት ጀምሮ ያገረሸውን የእምነት ማንነትን ለይቶ የሚፈጸምን ግድያ በመሸሽ በሺዎች የሚቆጠሩ
የሽርካ ወረዳ ነዋሪዎች መሰደዳቸውም ታውቋል። እስካሁን የደረሰልን የለም። ቤተክርስቲያኒቱም መግለጫ ከማውጣት ያለፈ ያደረገችው ነገር የለም። የአካባቢው ባለስልጣናት ከግድያው ጀርባ እጃቸው አለበት የሚሉና ሌሎች መልእክቶች ለአንከር ሚዲያ ከአካባቢው ነዋሪዎች እየደረሱት ነው። የአማራ ፋኖ ብሔራዊ ንቅናቄ የምስራቅ አርሲውን ግድያ አስመልክቶ ባወጣው መግለጫ አርሲን ጨምሮ የእምነት የቋንቋና የማንነት ብዝሃነት ባለባቸው አካባቢዎች ላይ ኢመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብር የሚፈጽመውን የብልጽግና አገዛዝ መሰል የዘር ማጥፋት ወንጀልን በግልጽና በስውር ሲፈጽም ይህ የመጀመሪያው አይደለም። በዚህ ዓመት በምስራቅ አርሲ ዞን የሽርካ ወረዳ ብቻ ከ164 በላይ ኦርቶዶክሳውያን በተመሳሳይ መንገድ ተገድለዋል። በርካታ ምዕመናንም የደረሱበት አይታወቅም ብሏል። የአማራ ፋኖ ብሔራዊ ንቅናቄ የብልጽግናን ስርዓት ለማስወገድ እየታገላችሁ ያላችሁ የኦሮሞ የፖለቲካ ኃይሎችና ተጽዕኖ ፈጣሪ ፖለቲከኞች መሬት የወረደ ትግል በማድረግ በኦሮሚያ ክልል የሚኖረው አማራ ህዝብ ህልውናው እንዲከበር የበኩላችሁን እንድታደርጉ ወገናዊ ጥሪያችንን እናቀርባለንም ሲል ገልጿል። ፋኖ የኦሮሞ ነጻነት ሰራዊት ኦላ ይህንኑ የምስራቅ አርሲውን ግድያ በማውገዝ የአብይ አህመድ አገዛዝ በአርሲ ሽርካ ወረዳ ንጹሃን የኦርቶዶክስ ተከታዮችን ባሰማራቸው ተላላኪዎቹ አስጨፍጭፏል ሲል ገልጿል። ዓላማው አንድና ያው ነው። ንጹሃን የኦርቶዶክስ ተከታዮችን በማስጨፍጨፍ የኦሮሞና የአማራ ኃይሎችን ማጋጨትን በማሰብ የተደረገ የድንቁርና የፖለቲካ ትንታኔ የወለደው ጭካኔ ነው በማለት የኦሮሞ ነጻነት ሰራዊት በመግለጫው አመልክቷል። የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ ከአብይ አህመድ አገዛዝ አቋም ጋር የተጣጣመ ሪፖርት ማውጣቱ አነጋጋሪ ሆኗል። የተገደሉትን ሰዎች ምንነት ሳይገልጽ ድርጊቱን የኦሮሞ ነጻነት ሰራዊት የፈጸመው እንደሆነ በምርመራ አረጋግጫ ያለው ሲል ኢሰመኮ ዛሬ ባወጣው መግለጫ ገልጿል። በብልጽግና የተጠለፈውና በርካታ የሰብአዊ መብት ጥሰት የሚያጋልጡ ሪፖርቶችን ቆልፎ የደበቀው የኢትዮጵያ የሰብአዊ መብቶች ኮሚሽን የፓርቲውን አባል ዳይሬክተር አድርጎ ከሰየመ ወዲህ የገዢውን ስርዓት ወንጀሎች ለመሸፈን ከፍተኛ ጥረት እያደረገ መሆኑን የሚገልጹ መረጃዎች ሲወጡ እንደነበረ የሚታወስ ነው። በኢትዮጵያና ሱዳን የድንበር አካባቢዎች ውጥረት መንገሱ ተገለጸ። የጀነራል አልቡርሃን መንግስት ድሮኖች ከኢትዮጵያ ግዛት እየመጡ ጥቃት ፈጽመዋል ብለው ላቀረቡት ክስ ምላሽ የሚሆን የአጸፋ ጥቃት መፈጸማቸው በሁለቱ ሀገራት መሃል ይፋዊ ጦርነት እንዳይጀመር ስጋቱ ተጠናክሮ እየተሰማ ነው። የኢትዮጵያ አየር መንገድ የጦር መሳሪያዎችንና የአማጺ ወታደሮችን በማመላለስ እጁን በሱዳን ጦርነት ውስጥ ማስገባቱን የሚገልጹ መረጃዎች በስፋት መውጣታቸውን ተከትሎም የሱዳን ባለስልጣናት በአብይ አህመድ አገዛዝ ላይ የሚያቀርቡትን ክስ ማጠናከር መጀመራቸውን የሱዳን ሚዲያዎች ዘግበዋል። የአልቡርሃን መንግስት ከትላንት በስቲያ ከኢትዮጵያ ግዛት የሚመጡ ድሮኖች ጉዳት ያደረሱ ጥቃቶችን በሱዳን ግዛት ውስጥ ፈጽመዋል፣ ለዚህም ያጸፋ ምላሽ እንሰጣለን የሚል መግለጫ ባወጣ በማግስቱ በትላንትናው ዕለት በአብይ አህመድ የጦር ሰፈር በተሰጠው የአማጺው ቡድን ይዞታዎች ላይ ተመሳሳይ ጥቃት መፈጸሙን መረጃዎች ያመለክታሉ። ጉዳዩን እየተከታተሉ የሚገኙ የቀጠናው የፖለቲካ ታዛቢዎች ሁኔታዎች እየከረሩ መምጣታቸውን በሁለቱ ሀገራት መሃል ይፋዊ ጦርነት ሊጀመር የሚችልበት እድል እየሰፋ እንደሆነም በመግለጽ ላይ ናቸው። የሱዳን የውጭ ጉዳይ ሚኒስቴር ከትላንት በስቲያ ሰኞ ባወጣው መግለጫ ባለፉት 2 ወራት ውስጥ ከኢትዮጵያ ግዛት የሚነሱ ድሮኖች ወደ ሱዳን መግባታቸውን ሲከታተል እንደነበረ ገልጿል።